ቦርጭሽ እንደዚህ ሲ-ሴክሽን ሼልፍ እንዳይሆን መደርደሪያ እንዳይሆን ከፈለግሽ እዛ አካባቢ በጣም ድንዛዜ እየተሰማሽ ከሆነ ህመም እየተሰማሽ ከሆነ በደም ካላገገመልሽ ሲ-ሴክሽንሽ ሁሉ ጊዜ ሲ-ሴክሽን ስካር ማሳጅ ማድረግ አለብሽ። እንዴት ነው ማድረግ የምንችለው የሚለውን ነው የምናየው። ይሄ ጠባሳሽ ነው ይባልና ያው ታች ነው ያለው። ከዛ በኋላ ጠባሳሽን መጀመሪያ ምንድነው የምናደርገው? በባዶ ምንም ቅባት ሳትቀቢው እዛ አካባቢ የተመሰረቱ ስካር ቲሹዎችሽን እንዲበተኑ ለማድረግ በደረቁ መጀመሪያ ምን እናደርጋለን? ጥርጊያ ነው ምለው እኔ። በደንብ ጎንና ጎን በደንብ ትጠርጊዋለሽ። ትንሽዬ ጫና ማድረግ አለብሽ፣ በስሱ ሳይሆን ትንሽዬ ጫና ማድረግ አለብሽ። እኔ አሁን እንጠርጓለን፣ ወደ ጎን እንጠርጓለን። ከዛስ በኋላ ወደ ላይ ወደ ታች ማሳጅ ማድረግ እንዲመችሽ በአንዱ እጅሽ እንደዚህ በደንብ ታደርጊያለሽ። ከዛ በኋላ እርስ በርስ ከዛስ በኋላ በደንብ ቁንጥጫ እንቆነጥጠዋለን። ከዛም እርስ በርስ ደግሞ እንደዚህ ያደረግሽ ከዛ በኋላ ዝግዛግ በእጅሽ ደግሞ ድጋሚ ወደ ላይ ወደ ታች። ከዛም ጠፋ፣ ያው ጠፍቷል። የኔ ግን ይገባችኋል ብዬ አስባለሁ። ወደ ላይ ወደ ታች ማለትም የላይኛውን ወደ ላይ የታችኛውን ወደ ታች እንዲህ ያደረጋችሁ በጠባሳሽ ምክንያት የመጣውን ሼልፍ የሆነውን መደርደሪያ የሆነውን ቦርጭ በሳሾቹ እዛ አካባቢ ተቋጥረው የነበሩ ቋጠሮቹ በደም እንዲላሉ እንዲበተኑ ያደርግልሻል። እትሽን የሚያቀለውን ሬድ ራስቤሪ ሊፍቲና የጡት ወተት የሚያበዛውን ሻይ እንገር የአራሶችን ሻይ መውሰድ እንዳትረሱ። ወዳችኋለሁ። ቻው